የቱን ሒጃብ ነው የሒጃብ ቀን ብለው የሚያከብሩት? የሒጃብ ቀን ብለው የሚያከብሩ ሒጃብ በላይ ያለበሰችው ሌላ ሒጃብ የሚያስፈልገው ዛሬ ሒጃብ ተብሎ የሚሸጡ ሒጃብ ተብሎ የሚተዋወቁ ሒጃቤ ብላ ብዙ ሴት የምትናገርለት አደብ ያላት ሴት ዘንድ የመኝታ ቤት ልብስ የቤት ውስጥ ልብስም ሒጃቡ ራሱ ሒጃብ አልብሱኝ የሚል ነው። በእኛ ሒጃብ ተደንቀዋል፣ ካፊሮችም ሒጃብ መልበስ ጀምረዋል የሚል ነገር ሰምተናል። ምን ነው ሒጃብ ይሆናል? ካፊሮች ከተደነቁበት ትክክለኛውን ሒጃብ እየተዋጉ ነው። ትክክለኛ ሒጃብ ለብሳ የምትሄደን እህት ሲያገኙ ደማቸው እየፈላ ነው። የቱ ጋር ነው ካፍር የምትቀናበት? ካፍር ሴት ሁሉ ውበት ይጨምራል ብላ የምትለብሰው ሒጃብ ይሆን? ሒጃቡን ሒጃብ ያለው አላህ ነው፣ ረሱል ናቸው የሰላቱ ሰላም እንጂ የእናት ቀን የሞት ቀን የለም። መሪያቸው አምላካቸው ስሜታቸው የሆነ ሰዎች ፈጠራ ነው፣ የካፍሮች ፈጠራ ነው። የምኖች ቀን ሁሉም ቀን የአላህ ትክክለኛ ሙስሊም ሴት በየዕለቱ ሒጃብ አድርጋ በወጣች ቁጥር ሒጃቧን ያከበረች ትክክለኛ ሙስሊም ሴት ዓመቱን ሙሉ ሒጃብን ያከበረች የእንዲህ አይነት ቀን የድል ቀን የሙስሊም ቀን የሒጃብ ቀን የባህሉ መጀራ እየተባለ ዲን እስላምን መጫወቻ እንዲያደርጉት አቅላችን ዲናችን ሊፈቅድ አይገባም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. ثم ما بعد، السلام عليكم ورحمة الله وبركاته. ዛሬ ከምናያቸው ጥያቄዎች የመጀመሪያው እሷ ኒቃብ ለባሽ ናት፣ ላገባ ነው፣ መልኳን አላውቅም፣ አባት ስለሌለኝ በአባቴ ቦታ ታላቅ ወንድሜን ይዤ ገብቼ እንደ ሸሂድ ወንድሜ ፊቷን ማየት ይችላል የሚል የሚያገባው እንጂ የሚያየው ሸሂድ የሚባለው ወይም ደግሞ አብሮ ሄደው ማየት አይችልም። ማየት የሚችለው የሚያገባው አባት በህይወት ቢኖርም አንተ የምታገባተን እስካላገባህ ድረስ ማየት አይችልም። ብቻችሁን እንዳትሆኑ በአንተ ወይም በሷ በኩል ሰው መኖር አለበት። በአንተ ወይም በሷ በኩል ታማኝ የሆነ ሰው መኖር አለበት። በላጩ የሷ የራሷ ወገን የሆነ አማና ያለው ኢማን ያለው አባት፣ ወንድም፣ አጎት መሰል የሆኑ ሰዎች መኖር አለባቸው። ለትዳር የተጫጩ መታየት የሚችሉት ወደ 6 የሚደርሱ መስፈርቶች ሲሟሉ ከዚህ አንዱ በመሃላቸው ሰው